ቅዱሳን እንዴት ናችሁ? የእግዚአብሔር ሰላምና እግዚአብሔር ጸጋ ይብዛላችሁ። እንግዲህ እግዚአብሔር ጠብቆን ደግሞ ለዚህ 2018 እግዚአብሔር በሰላም ስላደረሰን የሕማማት ሳምንት ፓሽን ዊክ የሚባለውን ሳምንት በሰላም ስላደረሰን እግዚአብሔር እጅግ እናመሰግናለን። ይሄ ሳምንት እጅግ በጣም ውድ የሆነ ሳምንት ነው ለክርስቲያኖች። ምክንያቱም ጌታ ኢየሱስ ክርስቶስ አምላክ ሆኖ እያለ የሥላሴ ሁለተኛ አካል ወልድ ሆኖ እያለ የሰው ልጅን ለማዳን ሰው የሆነበት ወደ ምድር የመጣበት የተንከራተተበት የተሰቃየበት ሰው በኃጢአቱ ምክንያት ፍርድ ሊቀበል ሲገባ መሞት ሲገባው መሰቀል ሲገባው ጌታ ኢየሱስ ክርስቶስ ከእግዚአብሔር ፍቅር የተነሳ ጌታ ኢየሱስ ክርስቶስ ሕይወቱን አሳልፎ የሰጠበት ሳምንት ነው። የተንከራተተበት ሳምንት ነው። የተጠማበት ሳምንት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ሆይ ለምን ተውከኝ ያለበት ሳምንት ነው። ይሄ ሁሉ የተደረገው ለምንድን ነው? እኛን ለማዳን። በስነ መለኮት ትምህርት ቤት ይህንን የሚገልጽ ሁለት ሀሳብ አለ። አንደኛው አክቲቭ ኦቢዲየንስ፣ ሁለተኛው ደግሞ ፓሲቭ ኦቢዲየንስ። እንግዲህ እንግሊዝኛ ትምህርት ቤት ገብተን የተማርን ሰዎች አክቲቭ እና ፓሲቭ የሚለውን እንደምታውቁ ምንም ጥርጥር የለኝም። ጌታ ኢየሱስ ክርስቶስ እንግዲህ ምንድን ነው ያደረገው? እኛን ለማዳን ያደረጋቸው ነገሮች የመጀመሪያ አክቲቭ ኦቢዲየንሱ ምንድን ነው? የሰው ልጅ ሕግን ጠብቆ መዳን ስላልቻለ ከአዳም ጀምሮ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ማንም ፍጹም የሆነ ሰው ሕግን በመጠበቅ የእግዚአብሔርን መንግሥት መግባት ስላልተቻለ እግዚአብሔር ለሰው ልጅ መንገድ በክርስቶስ ኢየሱስ በኩል እንዳበጀ ክርስቶስ ኢየሱስ በእኛ ቦታ ሆኖ ሕግን እንዲጠብቅ ሕግን እንዲፈጽም። ይሄ ለአንዳንድ ሰዎች አይገባቸውም። እግዚአብሔር ለምንድን ነው ለእኔ ሕግ የሚጠብቀው? እኔ መጠበቅ አለብኝ የሚሉ አሉ። ሕግማ ማንም ሰው ጠብቆ ፍጹም በሆነ ሕግን ጠብቆ የሚድን አንድም ሰው የለም። ስራችንና ኃጢአታችን ቢመዘን ኃጢአታችን ይመዝኗል። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር በግ፣ ዮሐንስ እንዳለው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረ በአክቲቭ ኦቢዲየንስ እያንዳንዱን ሕግ ጌታ ኢየሱስ ክርስቶስ በእኛ ቦታ ሆኖ ጠበቀው፣ ፈጸመው። በሕግ ምክንያት ሕግን መጠበቅ ባለመቻላችን ምክንያት በእኛ ላይ ተላልፎ የነበረው ሞት፣ የዘላለም ሞት ከአዳም ጀምሮ በሰው ልጆች ላይ የነበረው መርገም ከክርስቶስ ኢየሱስ ሕግን መጠበቅ የተነሳ መፈጸም የተነሳ ከኛ ላይ ተሽሯል፣ ከኛ ላይ ተሰብሯል። ስለኛ ጽድቅን ሁሉ ፈጸመ፣ ሕግን ሁሉ ጠበቀ። ስለዚህ ለዛ ነው ጽድቃችን ክርስቶስ ኢየሱስ ነው የምንለው። በእኛ ቦታ የእኛ ምትክ ሆኖ ሕግን ሁሉ የፈጸመው የክርስቶስ ኢየሱስ ነው። ስለዚህ ጽድቃችን ክርስቶስ ኢየሱስ ነው። ከዛ የተነሳ እግዚአብሔር ራሱ ጻድቃን ናችሁ ብሎ ጠርቶናል። ለምን? ጽድቃችን ኢየሱስ ክርስቶስ ስለሆነ ማለት ነው። አንድም ጽድቅ የለንም። ኦፍኮርስ የዳነ ክርስቲያን በቅድስና በእግዚአብሔር ሐሳብ መመላለስ አለበት። የእግዚአብሔር ፍቃድ መፈጸም አለበት። ነገር ግን ያንን ለመዳን ሳይሆን ስለ ዳን ነው የምንጠብቀው፣ ስለ ዳን ነው የምንፈጽመው። ጀስቲፊኬሽን አንድ ጊዜ የሚፈጸም ነው። ሳንቲፊኬሽን ግን ፕሮሰስ ነው፣ በሂደት ነው። ያ በመንፈስ ቅዱስ እርዳታ ዕለት በዕለት እየተቀደስን እግዚአብሔርን ክርስቶስ ኢየሱስ ወደ መምሰል የምናድገው ማለት ነው። ሳንቲፊኬሽን ቀጣይነት ያለው ስራ ነው። መንፈስ ቅዱስ በእኛ ውስጥ የሚሰራ ዕለት በዕለት የእግዚአብሔርን ሕግና የእግዚአብሔርን ስርዓት እንድንጠብቅ የሚያደርገን ያ የእግዚአብሔር ኃይል የእግዚአብሔር መንፈስ ነው። ግን ጸድቀናል። የጸደቁት ሰዎች ናቸው፣ የዳኑት ሰዎች ናቸው በዚህ በእግዚአብሔር ሐሳብና በእግዚአብሔር ፍቃድ ውስጥ የሚያልፉት። ለመጽደቅ አይደለም፣ ለመዳን ሕግን አንጠብቅም። ስለ ዳን የእግዚአብሔርን ፍቃድ እያደረግን እንመላለሳለን። ሁለተኛው ፓሲቭ ኦቢዲየንስ፣ በመስቀል ላይ ክርስቶስ ኢየሱስ ላይ የተደረጉት ያ ሞት የእኛን ኃጢአት ሁሉ ተሸክሞ እግዚአብሔር የዓለምን ኃጢአት ሁሉ በክርስቶስ ኢየሱስ ላይ አኖራል። ስለኛ ክርስቶስ ኢየሱስ ማለደ። በብሉይ ኪዳን ካህናት ደምን ይዞ ወደ ቅድስት ቅዱሳን እንደሚገቡ
ከዛም በእግዚአብሔር ፊት ኃጢአታቸው እንደሚታይላቸው ስርየት እንደሚያገኙ አሁን ክርስቶስ ኢየሱስ የዓለም ኃጢአት ሁሉ ይዞ ሊቀ ካህናችን በቀራንዮ መስቀል ላይ ስለኛ ማለደ፣ ስለኛ በእግዚአብሔር ፊት ታየ። እግዚአብሔርም ከልጁ የተነሳ ከቀረበው መስዋዕት የተነሳ የቀረበው መስዋዕት የበግ አይደለም፣ የፍየል አይደለም፣ የልጁ የክርስቶስ ኢየሱስ ደም መስዋዕት ሆኖ በቀራንዮ መስቀል ላይ ቀረበ። ጌታ የተመሰገነ ይሁን። ከዚህ የተነሳ እግዚአብሔር በሱ የሚያምኑትን ሁሉ ወደ እግዚአብሔር መንግሥት ሊያስገባ ሊቀበላቸው እግዚአብሔር ቃል ኪዳን ገባ ማለት ነው። ስለዚህ ሌላ የማዳን መንገድ የለም። አሁን የማዳን መንገድ የመዳኛው መንገድ ይሄ በቀራንዮ መስቀል ላይ ደሙን ስለአንተ ስላፈሰሰው ሕይወቱን ስለአንተ የሰጠው ነፍሱን ስለአንተ የሰጠው ኢየሱስ ክርስቶስ በማመን ብቻ ነው ወገኔ። ስለዚህ ይሄ ተደርጎልናል። በክርስቶስ ኢየሱስ በማመናችን ነፃ ወጥተናል። ጌታ የተመሰገነ ይሁን። መልካም ፋሲካ ይሁንላችሁ።